ቅዱስ ሚካኤልን ታምር ልንገራችሁ። ይህንን ታሪክ ስነግራችሁ ምስክሬ ቅዱስ ሚካኤል ነው። ልጅቷ ወይም የ11 ዓመት ህፃን ልጅ የሆነችው የናዝሬት ልጅ ናት። ይቺ የ11 ዓመት ልጅ ትምህርት ቤት እንደሄደች በዛ ወደ ቤት ሳትመለስ ትቀራለች። እናቷ ቤተሰቦቿ መጥፋቷን ሲያውቁ ለፖሊስ ሪፖርት ያደርጋሉ። ልጅቷ ተፈለገች ታጣች። የልጅቷ እናት ደግሞ ቅዱስ ሚካኤልን ትዘክራለች። ጠዋት ማታ ቅዱስ ሚካኤልን ልጄን አደራ ምንም እንዳትሆንብኝ ጠብቅልኝ፣ ካለችበትም ቦታ አምጣልኝ እያለች ታለቅሳለች። ይቺ 11 ዓመት ልጅ ህፃን ከትምህርት ቤት ስትወጣ ሁለት ሰዎች እንደጨበጧት ታስታውሳለች። እነዛ ሰዎች ከጨበጧት በኋላ ራሷን ያገኘችው ጨለማ ቤት ውስጥ ነው። እነዚህ ሰዎች ይቺ ልጅ በአፍዝዝ አደንዝዝ መተት ራሷን እንድትስት አድርገው ቀጥታ ወደ ደብረ ዘይት ለቆሪጥ አጋንንት ሊገብሯት ይዘዋት ሄዱ። ህፃኗ ልጅ እንደነገረችኝ እሷ የነበረችበት ጨለማ ቤት ውስጥ ከሷ በእድሜ የሚያንሱና የእድሜ ኩዮቿ ሌሎችም ህፃናት ነበሩ። ለአንድ ሳምንት እዛ ጨለማ ክፍል ውስጥ ስትቀመጥ ከሷ ጋር አብሯት የነበሩትን ህፃናት አንድ በአንድ በየቀኑ ከዛ ክፍል አውጥተው ይወስዷቸው ነበር። ልጆቹም እያለቀሱ አንዳንዶቹም እምቢ ሲሉ እየጎተቱ እየመቱ ነበረ ይዟቸው የሚሄዱት። ከተወሰነ ደቂቃ በኋላ እጅግ ሰቅጣጭ የሆነውን የልጆቹን ጩኸት ትሰማ ነበረ። ይህንን ነገር ስታይና ስትሰማ ጭንቀቷና ፍርሃቷ እየጨመረ መጣ። በጣም የሚያሳዝነው ይቺ የ11 ዓመት ህፃን ልጅ የት ቦታ እንዳለች፣ ለምን እንደመጣች፣ ምን እንደሚያደርጓት አታውቅም ነበረ። የመጨረሻው ቀን ሁለት ሰዎች በርጋ ቆመው ተለቅ ያለችው ወይስ ቀይዋ ብትሰዋ ይሻላል፣ አይ ጠይሟ ናት የተባለው እየተባባሉ ሲነጋገሩ ያን ያወቀች ግን የት እንዳለች አታውቅም ነበር። በነገራችን ላይ ይቺ ልጅ ጎበዝ ሰንበት ተማሪ ናት። ይህንን የሰዎቹን ንግግር እንደሰማች ማልቀስ ጀመረች። የቤታችን ቅዱስ ሚካኤል አድነኝም እያለች ምርር ብላ አለቀሰች። ይህንን ለቅሷን የሰሙት ሁለት ሰዎች መጥተው ዝም በይ ምን ያስለቅስሻል ብለው መቷት። አንደኛው ነግሬሃለሁ ይቺ ትሁን ብሎ ለሁለት አንጠልጥለው ይዘዋት ሄዱ። በህፃን አይኗ እያማተረች ስትመለከት ውስጡ ያለውን ነገር ልነግራችሁ የማልችለው ክፍል ውስጥ ይዘዋት ገቡ። ይህ ክፍል ህፃናት ልጆች ለቆሪጥ አጋንንት የሚሰውበት ቦታ ነው። ይቺ ልጅ አሁንም የቤታችን ቅዱስ ሚካኤል አድነኝ እያለች ታለቅሳለች። አንደኛው እዚህ ቅዱስ ሚካኤል የሚባል የለም፣ እዚህ ያለው አንቺን የሚቀበልሽ ነው ብሎ ልጅቷን ሊሰዋት የመስዋዕት ክፍል ውስጥ አስቀምጧት ድንገት በሩን ቆልፎ ወጣ አለ። ልጅቷን ምንባን እያዘራች እያለቀሰች የቤታችን ቅዱስ ሚካኤል አድነኝ እያለች በህፃን አንደበቷ ጸለየች፣ አለቀሰች። በዚህን ጊዜ ፊቱና ሰውነቱ የማይታይ ግን ብርሃን የሆነ ነገር ለልጅቷ ታያት። ከዛ ብርሃን ውስጥ ወይም ያ ብርሃን አይዞሽ እኔ አለው ምንም አትሆኝም፣ ተከተኝ፣ እናትሽ የምትዘክረኝ ቅዱስ ሚካኤል ነኝ የሚል ድምፅ አሰማት። በፍጥነት ተከተኝ አላት። ልጅቷም የደስታ እንባ እያነባች በብርሃን ተመስሎ የታያትን ቅዱስ ሚካኤልን ተከተለችው። እንዲህ አይነት ታምር ተረት ሳይሆን እውነት እንደሆነ እስኪ መጽሐፍ ቅዱስን እንመልከት። በዚህ በሐዋርያት ሥራ በምዕራፍ 12 ከቁጥር 6 እስከ ቁጥር 9 ላይ እንደተጻፈው ቅዱስ ጴጥሮስ እጅና እግሩን በሰንሰለት ተጠፍሮ በወህኒ ቤት ወይም ደግሞ በእስር ቤት ታስሮ በነበረበት ጊዜ የእግዚአብሔር መልአክ ቅዱስ ጴጥሮስ የታሰረበት እስር ቤት መጥቶ የእጁንና የእግሩን ሰንሰለት በታምራት ፈቶ የእስር ቤቱን በር ከፍቶ እንዳወጣ ተጽፏል። በጣም የሚገርመው የእግዚአብሔር መልአክ እስር ቤት ድረስ መጥቶ የቅዱስ ጴጥሮስን ሰንሰለት ፈቶ የእስር ቤቱን በር ከፍቶ ከእስር ቤት ሲያወጣው ቅዱስ ጴጥሮስ በመልአኩ የሚሆንለትንና የሚደረግለትን ነገር እያየ ነገር ግን የሚያው ታምር ሳይሆን ራእይ ነበር የመሰለው። ለዚህም ነው በሐዋርያት ሥራ በምዕራፍ 12 ቁጥር 9 ላይ ራእይንም የሚያይ መስለው ነበር እንጂ በመልአኩ የሚደረገውን ነገር እውነት እንደሆነ አላወቀም ተብሎ የተጻፈው። ቅዱስ ሚካኤልም ልክ እንደ ቅዱስ ጴጥሮስ ይህችን ሕፃን ልጅ ተከተይም ብሏት ስትከተለው ሊሰዋት የነበረው ሰው ዘግቶት የሄደውን በር ቅዱስ ሚካኤል በሩን በታምራት ከፍቶላት ልጅቷንም እየመራት ሄደ። በነገራችን ላይ መጽሐፍ ቅዱስ ላይ የተጻፉት አስደናቂና አስገራሚ የእምነት ታምራቶች አንብበናቸው እንድንደነቅባቸው ሳይሆን ለኛ ምን እንደሚደረጉ ለማወቅ ጭምር ነው። ይህች ልጅ ቅዱስ ሚካኤል
እስራኤልን በብርሃን ፋና እንደመራችው ሁሉ ይቺንም ልጅ በብርሃን ፋና እየመራት ለቆሪጥ አጋንንት ከሚሰዋበት ቤት አወጣት። ቅዱስ ሚካኤልን ቤተክርስቲያን አድርሷት እናትሽ እያለቀሰችብኝ ነው፣ ሰው አዝልሻለሁ፣ አይዞሽ አልለይሽም ብሏት ተሰውራት። ልጅቷም ቤተክርስቲያን ውስጥ ቁጭ እንዳለች አንዲት እህት መታ አነጋገረቻት። ልጅቷም የሆነባትንና ቅዱስ ሚካኤል ያደረገላትን ታምራት ነገረቻት። እሷም ተደንቃ የእናቷን ስልክ ከልጅቷ ተቀብላ ደውላላት ልጅቷን ከእናቷ ጋር በስልክ አገናኘቻት። ከሷ ጋር እንደሆነች ነግራት እናቷን አረጋጋቻት። ናዝሬት ድረስ ልጅቷን ይዛላት እንደምትመጣ ነገረቻት። ይቺ ተባረከች ሴት ልጅቷን ናዝሬት ድረስ አድርሳት ለእናቷ አስረክባት ወደ ደብረ ዘይት ተመለሰች። በቅዱስ ሚካኤል ታምራት ከሞትና ከቆሪጥ መስዋዕት የተረፈችው ልጅ